በዛሬ ቪዲዮ በከተማችን አዲስ አበባ እየፈለቁ ያሉ ሚሊዮነሮች የሚነዷቸውን ቅንጡ መኪኖች የሚኖሩባቸውን ያባበዱ ቤቶች ምን እየሰሩ ነው የሚገዟቸው? ዞር ዞር እያልን ከባለሀብቶች አንደበት እንጠይቅ ይሆናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ፒሳይ ተምሪ የተሳካልኝ አይደለም፣ ኪሳራ ውስጥ እየገባው ነው። ለቤተሰብ ይማራል፣ ለወንድም ይማራል፣ ለእናት ይማራል። ለኔ የጠቀመኛው ሶሻል ሚዲያ ነው። በወጣትነት መንቀሳቀስ ይቻላል። አዎ። አሪፍ ስራ መስራት ይቻላል። አዎ። ለምን ካልተ ምንድነው ባህሪ የሚለው ነው የሚወስነው። ሰርተ ምን ለውጥ ይችላል? ከተማርክ ከሰራ ይወጣል። አንዳንድ ሰው እኮ ታውቃለህ ሲወለድም ያብታም ልጅ ነው የሚወለደው። እኔ ፐርሰናሊ መቀጠር አልወድም። መማር ጥቅም የለውም። ስለ ጸጥለ ከተማር ጥቅም የለውም። ብዙ ባለሀብቶችን እንዲያናግሩን ብንጠይቃቸውም ካሜራ እንዳለ ሲያውቁ ፍቃደኛ ሊሆኑልን አልቻሉም። ከብዙ ድካም በኋላ ግን ሶሻል ሚዲያ ኢንፍሉዌንሰር እና ቢዝነስማን የሆነው ዮኒ ፍቃደኛ ሆኖልን ነበረ። እሺ ዮኒ፣ ፍቃደኛ ስለሆንክ በጣም እናመሰግናለን። አይ ቲንክ ብዙ ሰው ያውቃል ብዬ ተስፋ አደርጋለሁ። ግን ለማያውቅህ ራስን ኢንትሮዲውስ ብታደርግልንና ምን የስራ ዘርፍ ላይ እንደተሰማራህ ብትነግረን። ስሜ ዮናታን መርጋ ይባላል። ሞሮቨር ብዙ ሰው በኮስሞቲክስ ነው የሚያውቀኝ። ቃለን ፋርም አለ፣ አበባ እርሻ አለ። ተጨማሪ አሁን ሞስት ስፒክ ሬስቶራንታችንን ሬስቶራንት ይባላል። እዛ ውስጥ ነው። ኦኬ፣ በጣም አሪፍ። ቢዝነስ ኢትዮጵያ ውስጥ መስራት እንዴት ነው ብለህ ታስባለህ? እንዴት ታየዋለህ? ኦፖርቹኒቲ አለ አክቹሊ። ምንድነው አንደኛ ነገር ሶሻል ሚዲያ ማተር ያደርጋል። አንደኛ you have to know your business. ወንስ እሱን ካወቅን በኋላ ታርጌት ከስተመርን ካወቅ ለዛ ታርጌት ከስተመር የሚሆነውን ነገር ማቅረብ አሪፍ ነው። ብዙ ሰው ግን ስኬታማ ኢትዮጵያ ውስጥ መሆን ይከብዳል ያለው የገቢዎች ሲስተም ኦር የተለያዩ ነገሮች ስኬታማ እንዳንሆን ይይዘናል ብለው የሚያስቡ ሰዎች አሉና እሱን እንዴት ታየዋለህ? ለኔ የጠቀመኛው ሶሻል ሚዲያ ነው። ሶሻል ሚዲያ ስፔሻሊ ቲክቶክ በደንብ ኦልሞስት ስራ ከጀመርኩ ነው 3 አመት ምናምን። በዚህ ውስጥ አሁን ኦልሞስት ኮስሞቲክስ ወርልድ ለሃይ የሚባል እንትን ላይ ደርሷልና እሱ ያደረገው እንደው ሶሻል ሚዲያ ዋንስ ምንድነው ኮንሲስተንሲ ያስፈልጋል። ከዛ በኋላ የምትወደውን ስራ መስራት ነው። አደረም ብር ለማግኘት ሳይሆን መስራት ያለብን የምትወደው ስራ ከሆነ ፉል ኢነርጂ ሆነ መስራት ትችላለህ። ስለዚህ ይቻላል ማለት ነው። በደንብ ይቻላል። በተጨማሪ ደግሞ ስለ እድል ምን ታስባለህ? አንዳንድ ሰው በእድል ነው ስኬታማ የሆነው ይባላል፣ አንዳንድ ሰው ደግሞ ሃርድ ወርክ ይበልጣል ይላል። እንዴት ታያቸዋለህ? እኔ ፕሪፈር ሃርድ ወርክ ማተር ያደርጋል። ኢን ዘ ሚን ታይም ግን ምንድነው ከፈጣሪ ጋር ያለ ኮኔክሽን ይወስናል። የምትወደውን ነገር የምትሰራ ከሆነ በሱ መንገድ የምትሄድ ከሆነ ከእግዚአብሔር ጋር መባረኩ አይቀርም። እኔ እንደዛ ነው የማስበው። ኦኬ። በተጨማሪ ደግሞ ስለ ትምህርትስ ምን ትላለህ? አሁን ብዙ ሰው ተምሬ የተሳካልኝ አይደለም ኪሳራ ውስጥ እየገባው ነው ይላል። ትምህርትስ እንዴት ነው? ለስኬት ይጠቅማል ወይስ? ያ ከፓሽን ጋር በእውቀት ሲሆን መሰረት ይኖረዋል። እውቀት ምንድነው? የሚያስፈልግን ነገር ማወቅ አለብህ። ቢዝነስ ላይ ለመሆን ስለ ቢዝነሱ ሞር ኢንፎርሜሽን ካሌለ ስለ ቢዝነሱ ማታጠና ከሆነ ፌል ማድረጉ አይቀርም። እውቀት ፕላስ ፓሽን ሞር ሰክሰስፉል ያደርጋል ታስባለህ? ኦኬ፣ በጣም እናመሰግናለን። በተጨማሪ ስለ ቢዝነስ ልትመክረው ወጣቱን እንዲያደርጉ ልትለው የምትችለው ነገር ካለ ማስተላለፍ ትችላለህ። በቻላችሁት አቅም የራሳችሁን ስራ ለመስራት ሞክሩ። እኔ ፐርሰናሊ መቀጠር አልወድም። የራስህ ስራ ሲሆን እንደ ራስህ እንደፈለክ ማድረግ ትችላለህ። ሲቀጥል ደግሞ once you know your passion ካወቅ በውስጥ ያለውን እውቀት ካወቅ ለዛ ነገር እስከ መጨረሻው ፑሽ ማድረግ ይላል። እናመሰግናለን በጣም ዮኒ በጣም እናመሰግናለን። የአበባ ፋርም እንዳላት አላቅም ነበረ። ይመቸው ብለናል። እስቲ እንግዲህ ዞር ዞር እያልን ሌሎችም ወጣት ባለሀብቶችን ካገኘን ሚስጥሩ ምንድነው? የሀብት ሚስጥር we want to be rich man ሀብታም መሆን እንፈልጋለን። የሀብት ሚስጥር ምንድነው? ሌሎችንም ቼክ እናደርጋለን። እናንተ ግን do you think ኢትዮጵያ ውስጥ ሀብታም መሆን ይቻላል? እስቲ እሱንም እንጠይቃችኋለን ማለት ነው። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ሰብስክራይብ ካላረጋችሁ እስካሁን ካማን ዮ ጋይስ፣ እንግዲህ እዚህ የተለያዩ ባለሀብቶች ይኖራሉ ብለን ተስፋ በማድረግ ዞር ዞር እያልን የምንጠይቅ ይሆናል ማለት ነው። ፈቃደኛ ስለሆንክልን በጣም እናመሰግናለን። ራስህን እንድታስተዋውቀንና ምን የሥራ ዘርፍ ላይ እንደተሰማራ ብትነግረን። መላኩ እባላለሁ። የምሰራው የሎጂስቲክስ ካምፓኒ ሺፒንግ ላይ ምናምን። ኦኬ፣ ስራ እንዴት ነው? እንዴት ወደዚህ ስራ ልትገባ ቻልክ? ስራ ቆንጆ ነው። ስራ የተዘገባበት የተማረኩት ሎጂስቲክስ ላይ ስለሆነ ፕሮፌሽናል ሎጂስቲክስ ነው። ሎጂስቲክስ ነው።
እሺ በዚሁ ሰዎችን እየጠየቅን ነበርና ትምህርት እንዴት ነው? ስለ ትምህርት ምን ታስባለህ? ብዙዎች መማር ጥቅም የለውም ምንም አይጠቅምም ምናምን እያሉ ነውና ምን ታስባለህ በዚህ ጉዳይ? ይሄ በጣም የተሳሰበ አስተሳሰብ ትምህርት በጣም ይጠቅማል። ለስራም ለኑሮም ለዩኒቨርሲቲም ትምህርት ታስ ስለዚህ ትምህርት መማር አለባችሁ ብለህ ትመክራለህ ለወጣቱ? በተጨማሪ ኢትዮጵያ ውስጥ ብዙ ሰው ሰርቶ ስኬታማ መሆን አይቻልም ብሎ ያስባል። ምን ትላለህ ይሄንን ነገር? እኔ አልቀበለውም። እንዴት ሰርተህ መለወጥ ትችላለህ? ይቻላል። ከተማርክ ከሰራ ትለወጣለህ። ማይሆንበት ምንም ምክንያት የለም ማለት ነው። ኦኬ እሺ፣ ስኬታማ ስለመሆን እድለኛነት ነው የሚያስፈልገው ወይስ ጠንክሮ መስራት ሃርድ ወርክ ነው የሚያስፈልገው? ስኬታማ ለመሆን ሁለት ነው። ኦፖርቹኒቲ ሲደመር ጠንክሮ መስራት እንጂ ኦፖርቹኒቲ ብቻ አይደለም። ያ እጅ ስመጣ ኦፖርቹኒቲ ደግሞ ጠንክረህ በመስራት ማሳካት ይቻላል። ያ ሁለቱም ያስፈልጋል በታስባል። ኦፖርቹኒቲ ሲደመር ጠንክሮ መስራት ሁለቱም ያስፈልጋል በታስባል። ኦኬ ፈቃደኛ ሆነ ስላናገርከን በጣም እናመሰግናለን። በተጨማሪ ለወጣቶች የምትመክረው ነገር እንዲያደርጉ ስራ አጣው ምናምን ለሚል ሰው የምትመክረው ነገር ካለ? የሚመክራቸው ስራ አጣው ማለት ስራ ክሬቲቭ መሆን አለባቸው፣ መማር አለባቸው። ከተማሩ ባል ደግሞ ከመንግስት ቅጥር ብቻ ሳይመጠበቅ ያለባቸው በራሳቸው ስራ ክሬት አድርጎ ኢንተርፕረነር መሆን አለባቸው። ያ ስለዚህ ሁሌ ከመንግስት ብቻ መጠበቅ የለባቸው፣ በራሳቸው ስራ ፈጥሮ መስራት ያለባቸው የሚመስሉ። እሺ በጣም እናመሰግናለን። ቴንክ ዩ ሰባት ዮ ጀማው እንግዲህ በጥቂቱ አንድ ሁለት ሰዎችን ለማናገር ሞክረናል። አብዛኞቹ እያሉ ነው ያሉት ያው ይቻላል ነው፣ ሃርድ ነው ግን ይቻላል ነው። እንደሚቻል ማናውቃለን ግን እንዴት ነው የተቻለው የሚለው ነው። ያው ስኳር ሳንጠቀም በጨው ብቻ ታሞድ ይቻላል ነው የሚለው ነው ማወቅ የምንፈልገው። what እንግዲህ እናንተም በዚህ ጉዳይ ምን ትላላችሁ? ኮመንት ላይ ጻፍ እያደረጋችሁልን ሀሳባችሁን። በመቀጠል ደግሞ እስቲ አንድ የምናውቀው የኛ ወጣት ጓደኛችን አለ፣ በጣም ጎበዝ ታታሪ፣ ብዙ ቢዝነሶችን ተፍ እያለ የሚሞክር ወጣት ነው። እሱን እንግዲህ እዛ ጋር አለው ኑ ብሎናል። እሱን እንግዲህ ኢንተርቪው እናደርጋለን። በጣም ወጣት ነው። እስቲ በወጣትነት ደግሞ እዚህ ደረጃ እንዴት ነው መደረስ የሚቻለው የሚለውን የምናይ ይሆናል። አለፍ ችግር የለም የምናይ ይሆናል። ሰው እስከ መጨረሻ አብራችሁን ቆዩ። ሰብስክራይብ አድርጉ። ብዙ ሰው ዲስተርብ አድርገናል እዚህ ጋር ሶሪ ብለናል። ዲዛይን እሺ፣ ፈቃደኛ ስለሆንክ በጣም እናመሰግናለን። እሺ ስምህንና ያለበትን የስራ ዘርፍ ብታሳውቀን? ምንተስኖት እባላለሁ። ቢዝነስ ዘርፍ ላይ ነው ያለሁት። ቢዝነስ ዘርፍ ላይ ነው ያለሁት። እናስት ኢንዱስትሪዎችን ለመክፈት ደፋ ቀና እያልኩኝ ያለሁት። ኦኬ ከእግዚአብሔር ጋር ደግሞ እናሳካዋለን። በጣም አሪፍ። ወጣት ነህ፣ በወጣትነት ነው ስራ ላይ ያለኸውና ለወጣቶች በወጣትነት በደንብ መንቀሳቀስ አሪፍ ስራ መስራት ይቻላል ወይ የሚለውን ነገር ትንሽ አጠር አድርገህ ብናገር። በወጣትነት መንቀሳቀስ ይቻላል? አዎ። አሪፍ ስራ መስራት ይቻላል? አዎ። ለምን ካልከን ምንድነው ባህሪው የሚለው ነው የሚወስነው። ኦኬ ወጣትነት ሳይሆን ወጣትነትን እንዴት መፍታት ትችላለህ የሚለው ነው። ሰው ጋር ማህበረሰቡ ጋር ወጣትነትን ገተከድ ትሰራለህ። ቢዝነስ ማለት መግባባት ነው። ለኔ የማስበው ባህሪ ማስተካከልና ወደ ንግዱ ዓለም መምጣት ግን ኦፖርቹኒቲዎችን በሙሉ መጠቀም ወደ ስኬት ያመጣል ብዬ አስባለሁ። አይ አሪፍ። በተጨማሪ ደግሞ ብዙ ሰው ኢትዮጵያ ላይ ስኬታማ መሆን ከባድ ነው፣ የኢትዮጵያ ሲስተም አስቸጋሪ ነው ይላልና ኢትዮጵያ ላይ የምርም ሰርቶ ትልቅ ደረጃ መድረስ ይቻላል በታምናለህ? እንግዲህ እኔ ሀገሬን በጣም ነው የምወዳት። ኦኬ ያለው ሁኔታ ላይ መስል ይችላል የሆነ መለወጥ መቀየር የማይቻል መስሎ ያሳይ ይችላል። ነገር ግን ትችላለህ። እንደምችል ደግሞ ብዙዎች ማሳያ ነው። ከዘር የተነሱ ብዙ የምናውቃቸው ሰዎች ስላሉ ምንም የውጭ ባዮ የሌላቸው ሰዎች ስላሉ ስለዚህ ይቻላል፣ መለወጥ ትችላለህ። ግን እንዴት ነው የምትሰራው? እንዴት ነው የምትኖረው? እና እንዴት ነው ትጋት የሚለው ግን ይስ ሰው ውጭ ሀገር ሲሄድ ይተጋል፣ አገሩ ላይ ግን አይደለም። ግን እሱ ይመስለኛል ልዩነት የሚፈጥረው ከውጭና ከኢትዮጵያ። ኦኬ በእድል ታምናለህ? ሰው በእድል ነው ስኬታማ የሚሆነው ይላሉ አንዳንድ ሰዎች እና በእድል ነው ወይስ በሃርድ ወርክ? ምን ትላለህ በዚህ ጉዳይ? አዎ ያው አንዳንድ ሰው በእድል ስኬታማ ነው። አንዳንድ ሰው እኮ ታውቃለህ ሲወለድም ያብታም ልጅ ይወለዳል። እድል ነው፣ ልክ ነው። አንዳንድ ሰው በእድል ስኬታማ ይሆናል። አንዳንድ ሰው በትጋት ስኬታማ ይሆናል። አንዳንድ ሰው ደግሞ በባህሪ ስኬታማ ይሆናል። አንዳንዱ በእድል ስኬታማ የሚሆኑ ሰዎች አሉ፣ ዜን ደግሞ በትጋት ስኬታማ የሚሆኑ ሰዎች አሉ። እኛ ግን መማር ያለብን በትጋት ስኬታማ ከሚሆኑ ሰዎች። ከድሃ ማህፀን ስለመጣ ድሃ ሆነህ ታጥፋለህ ማለት አይደል። ከድሃ ማህፀን መጣ በትጋት ባለጠጋ ሆነህ ማለት ትችላለህ። ይቻላል ታስባለህ? አስባለሁ። በተጨማሪ እስቲ ለወጣቶች ምን መስመክረው መከራለ ስኬታማ ለመሆን ትልቅ ደረጃ ለመድረስ ምን ብናደርግ ጥሩ ነው ብለህ ታስባለህ? ኦኬ ስኬታማ ለመሆን መጀመሪያ መጽሐፍ እንደሚለው የትጉች ትገዛለች ይችላል እና የመጀመሪያውና አንደኛው ስኬታማ ለመሆን ትጋት አንደኛ ነው። ትጋት ነው። ሁለተኛ ደግሞ እኛ ሀገር ላይ በጣም ያልተለመደ ግን ደግሞ ለብዙ ሀገሮች ስኬት
ወይም ደግሞ ብዙ ሀብታሞች ጋር ያለ ሚስጥር ብድርን አለመፍራት። ከተማችን ላይ ብዙ መኪና ሲንቀሳቀስ ታይቷል። 60 ሚሊዮን ብር እስከ 120 ሚሊዮን ብር አሁን እየታየ ነው ከተማው ላይ መኪናና ግን ከዛ ውስጥ 4 ሚሊዮን እና 8 ሚሊዮን ነው የራሳቸው በብዛት ብድር ነው። 120 ሚሊዮን ብር መኪና ላይ የሚያስቀምጥ ሀብታም አለ ብዬ አላስብም። ምንም ቢጠርቀው ለወጣቱ የምመክረው ምንድነው ብድርን አትፍሩ፣ ስሩ፣ ትጉ እና እሱ ነው የምመክረው። ብዙ ኢትዮጵያዊ ብድር ይፈራል። በተጨማሪ የምትጨምረው ሀሳብ የምትናገረው ነገር ካለ? በተጨማሪ የምጨምረው ሀሳብ ሀገር ውስጥ መለወጥ ይቻላል። እዚህ በጣም ብዙ ምስክሮች አሉ። ሀገር ውስጥ መስራት ይቻላል። ግን ምን መሰለህ በፍቅር ሳልናገርም አላልፈው ነገር 6 ሰዓት ሰርተህ ሀገር ውስጥ 14 ሰዓት መዝናናት አትችልም። ምን ማለት ነው? ሰው ውጭ ዓለም ላይ ሲሄድ 1 ሰዓት አይዝናናም በቀን ውስጥ። ግን ሀገር ውስጥ ሲሆን ምንድነው የሚያደርገው? 6 ሰዓት ይሰራል፣ 14 ሰዓት ይዝናናል። እንደዛ ሳይሆን 14 ሰዓት ሰርተህ 4 ሰዓት እየተኛ 14 ሰዓት ሰርተህ ከ24 ሰዓት ውስጥ 14 ሰዓት ሰራ ደግሞ 8 ሰዓት ይቀራል። ወደ 12 ሰዓት አካባቢ ይቀራል። ዜን እነሱን በደንብ መስራት ነው። ውጪ እንዳለ ዜጋ አረብ ሀገር እንዳለ ዜጋ በደንብ በትጋት ነው። ስለ ትምህርት የምሰጠው ሀሳብ ምንድነው? አትማሩ አይደለም፣ ተማሩ። መጨረስ ጥቅም የለውም፣ አውቆ መጨረስ ግን ጥቅም አለው። ኦኬ፣ ዝም ብሎ እንትን ማለት አይደለም፣ መመረቅ አይደለም። ያ መማር ጥቅም የለውም። መማር ጥቅም የለውም ስለ ጸጥለ ከተማር ጥቅም የለውም። ማወቅ ግን ጥቅም አለው። ለምሳሌ ነው አካውንቲንግ ተመረያለሁ። አካውንቲንግ መማር ለኔ ጠቅሞኛል ቢዝነስ ላይ። ያ ገብቼ መውጣት ግን አልጠቀመኝም። መማር ነው። ብዙ ሰው ለማወቅ ይማራል፣ ጥሩ ነው። አንዳንድ ሰው ግን ጸጥሎ ለመማር ይማራል። ለቤተሰብ ይማራል፣ ለወንድም ይማራል፣ ለእናት ይማራል። እንደዛ ባይማሩ ጥሩ ነው። ከአስር አቁም ይላል። ወደ ስራ መግባት ይችላል። ያ እናትና አባትን ለማስደሰት ሲሆን መማር ያለብን ለማወቅ ትማራለህ፣ ከዛም ትሰራለህ። በጣም እናመሰግናለን። ቴንክ ዩ። እሺ ሰላም። ዮ ጀማው እንግዲህ የዛሬ ቪዲዮአችን ከማን ልጅ እንደምትደቃተ የዛሬ ቪዲዮአችን ይሄንን ይመስል ነበረ። ባለሀብቶችን ሀንት ያደረግንበት። ከተመቻችሁ ኤፒሶድ 2 ይሰራ ካላችሁ ኮመንት ላይ ያሳውቁኝ። እስካሁን ድረስ ደግሞ እያያችሁ ከሆነ ከማን እና ሰብስክራይብ ካላረጋችሁ ሂት ዘ ሰብስክራይብ በተን። በሌላ ቪዲዮ እስክንገናኝ ድረስ ላቭ ዩ ሞር ፒፕልስ ማይ ሀበሻ ፒፕል። የመቻችሁ ቀስ ያላችሁ እንዳያዳልጣችሁ።